ሰላም ስለ አይንቴናን እንማማር እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ካለፈው የቀጠለ የብሌን ዲዚዝ እያየን ነበረ። የሄርፐስ ሲምፕሌክስ ኬራታይቲስ ብለን የቫይራል አይተናል። ከሱ የቀጠለ የቫይረስ ላይ ደግሞ ሄርፐስ ዞስተር ኦፕታላሚከስ የሚባላል በቪዜዲቪ በቫሪዞላ ዞስተር ቫይረስ በሚባል የሚመጣ ማለት ነው። እሱን እናያለን። ከሄርፐስ ሲምፕሌክስ ኬራታይቲስ ጋር የመያያዝ ነገር አለው። ልክ ያኛው ላይ እንዳወራ ነው ፕራይመሪ ኢንፌክሽን ኤንድ ሰከንደሪ ኢንፌክሽን አለ። ፕራይመሪሊ በቺክን ፖክስ የሚባል ሲስተሚክ የሆነ ዲዚዝ አለ። ያኔ ልጆች ምናምን አካባቢ በሚጠቁ ጊዜ ነው የመጀመሪያው ለዚህ በሽታ የሚጋለጡት። ግን እንደነገርኳችሁ ሄርፐስ ሲምፕሌክስ ላይ ቶሎ ሂል ያደርግና ፕራይመሪ ላይ ማለት ነው። የቫሪዞላ ዞስተር ቫይረስ የሚባለው የትራይጃሚና ነርቭ ክራይናል ነርቭ 5 ብለን ያወራን ነው። ጋንግሊዮን የሚባል ይሄ ስቴሽን ሳይት የምንለው ሄዶ እዛ ቁጭ ይላል ማለት ነው። ከጊዜ በኋላ በሌላ ጊዜ ማለት ነው ታካሚው ኢሚዩኒቲው ሲዳከም ሌላ በሽታ በሚጠቃበት ጊዜ በሚደክም ጊዜ ሪአክቲቬት ይሆናል። ድጋሚ ተመልሶ ከዛ ይመጣል ማለት። ስለዚህ የትራይጃሚናል ነርቭ ብራንቾች አሉት ወደ ኦኩላር ወደ አይን የሚመጡ 3 ብራንቾች አሉት። ከሜን ትራይጃሚናል ነርቭ የሚሄዱ ላክሪማል ነርቭ፣ ፍሮንታል ነርቭ፣ ናዞሲሊያሪ ነርቭ ይባላሉ። በእነሱ በኩል ነው ያ ቫይረስ መጥቶ ድጋሚ ሰውየውን በተጎዳበት ጊዜ የሚያጠቃው ማለት ነው። መጀመሪያ አካባቢ ፔን፣ ኃይለኛ ፔን ብዙ ጊዜ ዩኒላተራል ነው፣ በአንድ በኩል ነው የሚያጠቃው። በጣም ጥቂት ጊዜ ነው ባይላተራል የሚሄደው፣ ብዙ ጊዜ ዩኒላተራል ነው። ስለዚህ የመጀመሪያው ፊቸሩ ምንድነው? ኃይለኛ የሆነ ፔን ይኖራል፣ ፊቨር፣ ትኩሳት ምናምን ይኖራል። ከ3 ከ4 ቀን በኋላ ደግሞ ቆዳ ላይ ፊቸር ወደ ማሳየት ይመጣል። አያችሁ እዚህ ጋር የምታዩት ቆዳ ላይ ስኪኑ ሌዥን ወደ ሬዲዮ መቅላት ነገር፣ ከዛ ምንድነው ወደ አልሰሬቲቭ ወደ ክራስት ፎርም የማድረግ፣ ከዛ እሱ ደግሞ ሺድ ሲያደርግ ደግሞ ወደ ስካር ወደ ጠባሳ ፎርም ያደርጋል። ይሄ ካውታኔስ ቆዳ ላይ የሚያሳየው ፊቸር ነው ማለት። ስለዚህ ሃቺንሰን ሩል የሚባል አለ። ፎርሄድ ላይ አያችሁ፣ ስኪን ላይ ወደ አፍንጫ አካባቢ፣ እነዚህ 3ቱን አካባቢ የማጥቃት ነገር ይሄ ቆዳ ላይ የሚከሰተው ነው። ከፔን ከፊበሩ ቀጥሎ የሚመጣ ከ3 ከ4 ቀን በኋላ እነዚህ አይነት ቆዳው ላይ ፊቸር ያጋጥማል ማለት ነው። ስለዚህ ኦኩላር ኢንቮልቭመንቱን ስናየው ደግሞ አይኑ ሲከፈት ብዙ የሆነ ነገሮች ነው የምናየው። ይህም ከሄርፐስ ጋር የተገናኘ ነው። ኮንጀክቲቫውን ሊያጠቃ ይችላል። ኮንጀክቲቫይተስ ሳፕል ሊያደርግ ይችላል። ኮርኒያ ወደ 40% ኢንቮልቭመንት አለ። ሞር ኮርኒያውን ነው የሚያጠቃው፣ ግን ኮንጀክቲቫውን ያጠቃል። ስከለራ ይሄ ነጩ ፓርት ስከለራይቲስ፣ ኢፒስከለራይቲስ እነሱን ያጠቃል። እንደገና ደግሞ አይሪሱ አካባቢ ሲለሪ በዲ አኳይ ሲመሩ የሚያመርተው እሱን ያጠቃል። ኢቭን አንዳንዴ ሲቪየር የሆነ ጊዜ እስከ ሬቲናና ኦፕቲክ ነርቭ ድረስ ራሱ ሊሄድ ይችላል። በጣም ኮምፕሊኬሽኑ ማለት ነው። ስለዚህ አርሊ ትሪትመንት ቶሎ ነገር ይሄን ነገር አግኝተን ቶሎ ትሪት ማድረግ በጣም ወሳኝ ነገር ነው ማለት ነው። ኮምፕሊኬሽኖች አሉ ቶሎ ትሪት የማናደርገው ከሆነ ማለት ቅድም ያልኳችሁ አጀሰንት ስትራክቸሮች ከመጎዳት በተጨማሪ ፖስተርፔቲክ ኒውራልጂያ የሚባል ፔኑ ረጅም ጊዜ እንኳን ሊቆይ ይችላል በወራት ደረጃ ማለት። ስለዚህ ቶሎ ትሪት ማድረግ ያን ፔን እንዳይባባስ የማድረግ እድል ይኖረዋል ማለት ነው። ስለዚህ ይህን ካየን ትሪትመንት ሞዳሊቲው ህክምናው ያው ታካሚዎቻችን ፔን ያሳያሉ። ኃይለኛ ፔን፣ እንባ አለው፣ ብርሃን ማስፈራት፣ ሰሟት፣ ሬድነስ፣ የመቅላት ነገር እነዚህ ሀፕን ያደርጋሉ። ክሊኒካሊ ደግሞ ቅድም ያዩዋችሁ እኛ የምናየው ፔን ፊቨር እሱ ታካሚው የሚነግረን ነው የሚሰማው ነው። ቆዳው ላይ ግን ቅድም ያያችሁት ፊቸር ያያችሁ ቆዳው ላይ ብሊስተር፣ ስካር ምናምን ውስጡን አይኑን ስንመረምረው ደግሞ ይሄ ኮርኒያው ላይ ዴንድራይቲክ የሆነ አልሰር ዴቨሎፕ ያደርጋል። ልክ ሄርፐስ ላይ እንዳየ ነው ትሪ የዛፍ ቅርንጫፍ የሚመስል ነገር ይታያል። ግን ከዛኛው የሚለየው ወደ ፔሪፌሪ አካባቢና ጫፉ ላይ እንደ በልብ የሚመስል ነገር ያኛው አለው። ይሄ ግን ግልጽ ያለ ታፐርድ የሆነ ነገር ነው ያለው። ይሄ ዴንድራይቲክ የሆነ አልሰር ነው። ኮርኒያው ላይ ያያችሁ እንደምታዩት ዛፍ የሚመስል ነገር አለ። ልክ ዲስክ ፎርም እንዳልነው ደግሞ ሄርፐስ ላይ ይሄም ኒሙላር ትንንሽ ዲስኮች የገጠሙ ትልቅ ዲስክ የመፍጠር ነገር አለው። እነዚህ ብሌኑ ላይ የምናያቸው ፊቸሮች ናቸው። ስለዚህ አግሬሲቭ የሆነ ትሪትመንት ነው ለዚህ ኬዝ የሚያስፈልገው ማለት ነው። የሚዋጥ 800 ሚሊግራም ፒኦ 5 ታይምስ ኤ ዴይ አሳይክሎቪር ነው የሚሰጠው። እንግዲህ አስቡት አንዷ 2 ነች፣ 800 ማለት 4 ነው። 5 ጊዜ ሲሆን 20 ፍሬ ማለት ነው በቀን እንኳን የሚወጡ። ስለዚህ ከባድ የሆነ ኬዝ ነው የሄርፐስ ዞስተር ኦፕታላሚከስ የምንለው ማለት። ስለዚህ ከዚህ በተጨማሪ ሌሎች የምንሰጣቸው ነገር ስፔሻሊ
ፔን ሪሊቨር የሆኑ ላይክ ሲሚቲዲን፣ አሚትሪፒታሊን እነዚህ እንሰጣለን። አንቲባዮቲክስ እንሰጣለን ተያያዥ የሆኑ ባክቴሪያል ኢንፌክሽኖችን ትሪት ለማድረግ። ግላኮማተስ ኬዝ ዴቨሎፕ ካደረገ ደግሞ የግላኮማ ሜዲኬሽን እንሰጣለን። ሳይክሎፕሌጂኮች ላይክ ትሮፒካማይድ፣ አትሮፒን ምናምን ከዚህ በፊት ያወራናቸው ፔን ሪሊቨር እና ቶሎ ሂል ለማድረግ የሚያግዙ እነዚህን እንሰጣለን። ቆዳው ላይ ደግሞ ላለው ነገር ደግሞ ሎሽኖች የሁሉ የትሪትመንት ሞዳሊቲ ነው የሚሰጠው እና በጣም አግሬሲቭ ስለሆነ ትሪትመንቱም አግሬሲቭ ነው የሚሆነው። አርሊ ከተገኘ ደግሞ ውጤቱም ጥሩ ነው የሚሆነው። ፎሎ አፕም ክትትል ያስፈልጓል። ይሄ ሄርፐስ ዞስተር ኦፕታላሚከስ ይባላል። ኢሚዩኒቲው በጣም በተዳከመ ጊዜ ከትራጀሚናል ጋንግሊዮ ተቀምጦ የነበረው ዶርማንት ሆኖ የነበረው ነው አክቲቬት ሆኖ መጥቶ የሚያጠቃው ማለት ነው። ይሄ ሄርፐስ ዞስተር ኦፕታላሚከስ አጠር ሲል ኮንፋይን ሲሆን ይሄ ነው። ስለዚህ አንዳንዴ ፔን፣ ፊቨር ምናምን ስፔሻሊ ዩኒላተራል እንደዚህ አፌክት የሚያደርግ ከሆነ ትንሽ ቆይቶ ደግሞ ቆዳ ላይ እንደዚህ አይነት ሌዥኖች የሚያመጣ ከሆነ በፍጥነት መምጣት ያስፈልጋል ማለት። ስለዚህ ቶሎ መምጣት ውጤቱም ቶሎ ቤተር የሆነ ነገር እንድናገኝ ይረዳናል ማለት ነው። አመሰግናለሁ።